ሰላምና ጤና ለእናንተ ይሁን የቻናላችን ቤተሰቦች። በክርስትና እምነት ውስጥ ካሉት 7ቱ ሚስጥራተ ቤተ ክርስቲያን መካከል የሚስጥራት ሁሉ መደምደሚያ ተብሎ የሚጠራ አንድ ታላቅ ስርዓት አለ። እርሱም ቅዱስ ቁርባን ነው። ብዙዎቻችን ቅዳሴ አስቀድሰን ቅዱስ ቁርባን እንቀበላለን። ነገር ግን ይህ ስርዓት በምድር እና በሰማይ ስላለው ትስስር ምን ያስተምረናል? ሳይዘጋጁ መቁረብ ምን ያመጣል? በብሉይ ኪዳን የነበሩ ጥላዎችስ እንዴት በአዲስ ኪዳን እውን ሆኑ? ዛሬ በዚህ ቪዲዮ ስለ ቅዱስ ቁርባን ትርጉም፣ ሰፊ የታሪክ መሰረት፣ በቅዳሴ ጊዜ ስለሚከናወኑ ረቂቅ ለውጥና አንድ ክርስቲያን ሊያደርገው ስለሚገባው እጅግ ጥብቅ ዝግጅት በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለመሆኑ ቁርባን የሚለው ቃል የመጣው ከየት ነው? ቁርባን ቁርባና ከሚል የሶርያ ቋንቋ የተገኘ ሲሆን በቀጥታ ትርጉሙ መስዋዕት ወይም ማቅረብ ማለት ነው። በግዕዝ ደግሞ አኮቴት የምስጋና መስዋዕት ወይም ቁርባን ይባላል። ይህ ስርዓት ሚስጥር የተባለበት ምክንያት በአይናችን የምናየው ህብስትና ወይን ቢሆንም በውስጣዊ መንፈሳዊ እምነት እና በእምነት ግን እውነተኛው የኢየሱስ ክርስቶስ ስጋና ደም ስለሆነ ነው። ይህ በሳይንሳዊ ምርምር ወይም በስጋዊ አእምሮ የማይመረምር ሳይሆን በመንፈስ ቅዱስ ኃይል የሚከናወን ረቂቅ መለኮታዊ ሚስጥር ነው። እግዚአብሔር አምላክ ለአዲስ ኪዳን እውነተኛ ቁርባን ሰዎችን ያዘጋጁ ዘንድ በብሉይ ኪዳን ውስጥ ጥላ የሆኑ አምሳያዎችን ሰጥቶ ነበር። እነዚህ ማወቅ የቁርባንን ክብር ይበልጥ እንድናውቅ ያደርገናል። አንደኛ፣ የመልከጼዴቅ መስዋዕት ዘፍጥረት 14 ቁጥር 18። የሳሌም ንጉሥና የልዑል እግዚአብሔር ካህን የነበረው መልከጼዴቅ አብርሃምን ለመባረክ ይዞ የመጣው መስዋዕት እንስሳ ሳይሆን ህብስትና ወይን ነበር። ይህ ለቅዱስ ቁርባን የመጀመሪያው ታላቅ ትንቢታዊ ጥላ ነበር። ሁለተኛ፣ የሰማዩ መና ዘጸአት 16 ላይ እስራኤላውያን በምድረ በዳ ለ40 ዓመታት ከሰማይ የወረደላቸውን መና በሉ። ያ መና ስጋዊ ረሃባቸውን አረገፈላቸው እንጂ ከሞት አላዳናቸውም። ቅዱስ ቁርባን ግን ለዘላለም ህይወትን የሚሰጥ ከሰማይ የወረደ እውነተኛ መና ነው። ሶስተኛው፣ የፋሲካው በግ ዘጸአት 12። እስራኤላውያን ከግብፅ ባርነት ከመውጣታቸው በፊት ነውር የሌለበትን በግ አርደው ስጋውን በልተው ደሙን በደጃፋቸው ላይ ቀቡ። በደሙ ምክንያት ከሞት መልአክ ዳኑ። ኢየሱስ ክርስቶስም እኛን ከኃጢአት ባርነት ያዳነን እውነተኛ የፋሲካችን በግ ነው። አሁን ደግሞ ወደ እውነቱ እንምጣ። ጌታችን ኢየሱስ ክርስቶስ ይህንን ስርዓት በይፋ የመሰረተው መቼና እንዴት ነው? በመስቀል ላይ ከመሰቀሉ በፊት ባለው ምሽት ሐሙስ ከደቀ መዛሙርቱ ጋር የመጨረሻውን ራት በበላ ጊዜ ነበር። በቅዱስ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ የተመዘገበውን ቃል ልብ እንበል። ኢየሱስ ህብስቱን አንስቶ ባረከ፣ ቁርሱም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸውና ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ጌታችን እዚህ ላይ ይህ ሥጋዬን ይመስላል ወይም ይህ ደሜን ያመለክታል አላለ። ይህ ሥጋዬ ነው፣ ይህ ደሜ ነው በማለት ፍጹም እውነት መሆኑን አረጋገጠ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ይህንን ህብስት በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ በማለት ስርዓቱ እስከ ዓለም ፍጻሜ የሚቀጥል የቤተ ክርስቲያን ህይወት መሆኑን አስተምሯል። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት በቅዳሴ ጊዜ የሚቀርበው ህብስትና ወይን ዝም ብሎ ለመታሰብ የሚከፈል ስነ ስርዓት አይደለም። በቅዳሴው መካከለኛው ክፍል መንፈስ ቅዱስን የመጥራት ጸሎት ይከናወናል። ካህኑ እጆቹን ዘርግቶ መንፈስ ቅዱስን እንዲወርድና ህብስቱን ወደ ክርስቶስ ስጋ ወይኑን ወደ ክርስቶስ ደም እንዲለውጠው አጥብቆ ይጸልያል። በዚህ ሰዓት መለኮታዊ እሳትና ኃይል በመሰዊያው ላይ ይወርዳል። ቁርባን በአይናችን ስንመለከተው ያው ዳቦና ወይን ቢመስልም በባህሪ ግን ፍጹም ተለውጦ መለኮት የተዋሃደው ሕያው ስጋና ደም ይሆናል። ለዚህ ነው በቅዳሴ ጊዜ ታላቅ ፍርሃትና ክብር የሚሰማው።
ለመሆኑ አንድ ክርስቲያን ቅዱስ ቁርባን ቢቀበል ምን መንፈሳዊ ጥቅሞች ያገኛል? አንደኛ፣ የዘላለም ሕይወት ዋስትና። በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ጌታችን እንዲህ ብሏል፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ቁርባን የሕይወት መድኃኒት ነው። ሁለተኛ፣ ከኢየሱስ ክርስቶስ ጋር ፍጹም አንድ መሆን። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም ከእርሱ እኖራለሁ። የክርስቶስ ሕይወት በእኛ ውስጥ መስራት ይምራል። ሶስተኛ፣ የኃጢአት ስርየት እና የመንፈስ ጥንካሬ። በሰይጣን ፈተና እና በሥጋ ድካም እንዳንሸነፍ በውስጣዊ ማንነታችን በኃይል ይሞላናል። ሁለተኛ፣ ከኢየሱስ ክርስቶስ ጋር ፍጹም አንድ መሆን። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም ከእርሱ እኖራለሁ እንዳለ የክርስቶስ ሕይወት በእኛ ውስጥ መስራት ይጀምራል። ሶስተኛ፣ የኃጢአት ስርየት እና የመንፈስ ጥንካሬ። በሰይጣን ፈተናና በሥጋ ድካም እንዳንሸነፍ ውስጣዊ ማንነታችንን በኃይል ይሞላዋል፣ ነፍሳችንን በክፉ ሐሳብ ያነጻል። ሶስተኛ፣ የኃጢአት ስርየት እና የመንፈስ ጥንካሬ። በሰይጣን ፈተናና በሥጋ ድካም እንዳንሸነፍ ውስጣዊ ማንነታችንን በኃይል ይሞላናል፣ ነፍሳችንንም ከክፉ ሐሳብ ያነጻል። ይሁን እንጂ ቅዱስ ቁርባን ታላቅ እሳት በመሆኑ ያለ ዝግጅትና በግዴለሽነት መቅረብ እጅግ አደገኛ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 29 ላይ እንዲህ ሲል ያስጠነቅቃል። ሳይገባው ይህንን ህብስት የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት ይላል። ስለዚህ አንድ ክርስቲያን ከመቁረቡ በፊት የሚከተሉትን 4 ነገሮች ማድረግ አለበት። አንደኛ፣ እውነተኛ እምነት። ይህም ማለት የሚቀበለው ተራ ዳቦ ሳይሆን የፈጣሪው ሥጋ መሆኑ በፍጹም ልቡ ማመን አለበት። ሁለተኛ፣ የንስሐና መናዘዝ። ወደ ንስሐ አባት ዘንድ ቀርቦ ኃጢአታችንን በዝርዝር መናዘዝ እና የበደል ስርየት ማግኘት ግድ ያስፈልጋል። ሶስተኛ፣ ፍጹም እርቅ። ከማንኛውም ሰው ጋር የነበረን ቂም፣ በቀል እና ጥል ማስወገድ በፍቅር መሞላት ያስፈልጋል። አራተኛውና የመጨረሻው የሥጋ ዝግጁነት ወይም ጾም። ከቁርባን በፊት ያሉትን ቀናት በጾምና በጸሎት ማሳለፍ ያስፈልጋል። በተለይም ከቁርባን በፊት ያለውን ሌሊት ከምግብና ከውሃ መታቀብ አለበት። ውድ ተመልካቾቻችን፣ ቅዱስ ቁርባን እግዚአብሔር ለሰው ልጆች የሰጠው ታላቅ የፍቅር ስጦታ ነው። እኛን ከራሱ ጋር አንድ የሚያደርግበት፣ ሰማያዊ ሕይወትን በምድር ላይ የምንለማመድበት መለኮታዊ ሚስጥር ነው። ዛሬ ያቀረብንላችሁን ሰፊ ማብራሪያ መንፈሳዊ ሕይወታችሁን ለመመርመር እና ለቁርባን ያላችሁን ክብር ለመጨመር እንደረዳችሁ ተስፋ እናደርጋለን። ይህ ቪዲዮ ለሌሎች ክርስቲያኖች እንዲደርስ ላይክ እና ሼር ማድረግ አትርሱ። ቻናሉንም ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በሌላ ቪዲዮ እስክንገናኝ ድረስ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ቸር ሰንብቱ።